ሀያ ኖ ይዛችሁት ነው የሴት ወይዘሮ እና የወንድ ወይዘሮ መጡ። ማሻአላ ተባረካላ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የኛ ውድ ተመልካቾች? እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ሰላም ነን። ስምህ ማን ነው? አቡበከር አብዱልከሪም። አንቺስ? ሰኪና አብዱልከሪም የሱፍ አብዬ ማማ አባሶሊ ለምን ታንካራንካ ቦሎ መሐመዱ። ለማንኛውም ዛሬ በአዲስ ቪዲዮ ከች ብላለን። ዛሬ ጁምአ ነው። ዱዓ እናደርጋለን። አረቦ ሰባታችን እየመጠረፈይታ አትብላ እና ስለዚህ ዛሬ ጁምአ ነው። ቤታችን እዚህ ጋር አሳያቸው። እዚህ ጋር ረከቦት አድርገናል። እዚህ ጋር ደግሞ ምን የመሰለ ዳቦ ጋግሬ ያለው ወላሂ ላዚም ሲያምር አልኳቸው። እዚህ ጋር ደግሞ ምግብ አለ። ሻጣ ሰርቻለሁ፣ አብት ሰርቻለሁ። ስለዚህ ዳቦን ሰፍር ወቢል ደርሷል። በቃ እና ለማንኛውም እንደዚህ አድርገናል። አሁን አብዱ ምንድነው የምናደርገው? አይኑን እንሰራው እንዴ? ሀያሽ አሁን አብዱን ሰርፕራይዝ ልናደርገው ነው። ምሳ ግብዣለንማ። አዎ ሚሪንዳ ገዝተናል። አንድ አይነት እኛ ጋር ነው የሚጠጣው። ሀያ ኑ ቆይ ጨርቅላም ታሰኝና እሺ፣ እዛሽ ነይ። ለማንኛውም ዛሬ እንግዲህ እቺን የመሰለኝ ካብሳፋ ያለች ካብሳ ሰርቻለሁ። እዚህ ጋር ሸጣለች። እዚህ ጋር ደግሞ አረ ዳቦ ላሳያችሁ። በአላህ የሴት ወይዘሮ በሉ ዝም ብላችሁ ያት ወላሂ ዳቦ ስታምር። አረ ቢስሚላ ኬክ ነው እኮ የሚያስመሰልኳት። ለማንኛውም ይሄንን ይመስላል። ምሳዬን ሰርተን ጨርሰናል። ከዛ በኋላ ዳውድን ሄደን ሰርፕራይዝ እናደርገዋለን ማለት ነው። ቻው ሀያ ኖ ይዛችሁት ነው የሴት ወይዘሮ እና የወንድ ወይዘሮ መጡ። ማሻአላ ተባረካላ። ሲማናችሁ ቆንጆዎች ግን እናንተ እኔ ይዣችሁ አልሄድኩም እኮ በዛው እየኔ መጣሁ እንጂ ይሄን ነበር ቦሱኒ ዞሮ ሰግዳችኋል። ዛሬ ጁምአ ነው። አባ ፈታ ያርገን አሰገድን ወላሂ ሰግዷን ውሸቱን ነው ወላሂ አሚና ሰግዷልማ ወላሂ ሰግዷን አውቆ ነው ውሸቱን ነው ወላሂ ሰግዷን አውቆ ነው። አንተ ገና ትርክ ለመፈለግ ያት እቺ ቆንጆ እንግዲህ ቆንጂት እስቲ ቆም በይ የኔ ወርቅ ብቻ በጣም እኮ ነው የምታምሪው። የኔ ጠንበለል ማሻአላ ተባረከላ። በአላህ አብዱ ቁጭር ኬክ ነው የገገርኩት እና ለማንኛውም ሀያ እስቲ መጅልሴን እንዴት አየሃት? አየሃ ጀግና እኮ ነኝ። ያኛው ቤት ከተነጠፈ 3 አመት ነው 2 አመት ነው። ይሄ በቃ እንዲህ ፎ እንዳለ ነው፣ ጽድት እንዳለ ነው። ሙሰኪና እንዲናት አይ ማለት በጥሩ ሁኔታ ይዤዋለሁ ነው እና እሺ፣ ሰላም ልበላችሁ። ቪዲዮ አይደል መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲናችሁ ከጎን ወደ ላይ ተወደታችሁ እንዲያንጋጥጭ ነው ማነሳችሁ። አያሽ እንዲናችሁ ሰላም ናችሁ? ያማናችሁ? እኛ ጋር ሁሉ ሰላም ነው። እንግዲህ ቪዲዮ ሰርተን አናውቅም። እንደው በአንዳንድ ምክንያት ቪዲዮም ሰርተን አናውቅም፣ አልተመቻቸም። እሺ ዳውድዬ እንዴት ነህ? እንግዲህ በአንዳንድ ምክንያት ቪዲዮ አልሰራንም፣ አልተመቻቸም። ሲንጂ ሚጥሚጣ ማርገሻል፣ ዛሬ ሩዝም ሰርተሻል፣ ዳቦም ጋግረሻል። ማሻአላ ተባረከ። እንግዲህ እንደምትመለከቱት ያው ዛሬ ፋ ብለን መተናል። አዎ ካሁን በኋላ ቪዲዮ እንሰራለን ኢንሻአላህ እያመቻቸን። በነገራችን ላይ ነው ተባረጋ። እስቲ ነው አገሩን ሰላም ያርገው አድርጉ። ለማንኛውም የዛሬው ጁምአ ውሏችን ይሄንን ይመስላል። ፋፍንሽ እያልን ደግሞ ቡናችን ስንጠጣ እናሳያችኋለን። በዚሁ አጋጣሚ ደግሞ ሀጂንም እንናገር አይደለ እሙ ሰኪና የባህል የራያ ቀሚስ የወንዶች የሴቶች በሚያማምር ሁኔታ ያው ቪዲዮ አልሰራም እንጂ ስልክ አሁን ለምሳሌ ለሰው የታዘዝኩትን ትእዛዝ ሳወጣ ቪዲዮ አልሰራም። የመጣው ልብስ ነው እንጂ ምን ነው ማለት ነው። እና በብዛት እያበረታታችሁ ስለሆነ ከልብ አመሰግናለሁ። አሁንም ደግሞ እዘዙኝ፣ የትኛውም ቦታ እዘዙኝ። ሳውዲ ላረፋ
ለአረፋ ሳውዲ ሪያድ አደርሳለሁ፣ ለአረፋ እልካለሁ። ማዘዝ ለምትፈልጉ ኦርደር ያዙ። እንዲሁም ደግሞ አዲስ አበባ፣ ጅቡቲ የፈለገው ሀገር እየላኩ ስለሆነ እዘዙኛል። በጣም ነው የምወዳችሁ። ቴሌግራም ቻናል አለ፣ አልጋ ቁም ሳጥን አረቢያን መጅልስ። እኔን እዘዙ። ሙሰኪና ባንዴ ነው የምመልሰው። በ0968 94 57 ቁጥር በመደወል ሄሎ በሉኝ። እኔ ወላሂ በጣም በፍጥነት ነው የምመልሰው። በጣም ወላሂ ደውል አይመልስም። እመልስላችኋለሁ። የዋጋው ጭማሪ ያው ልንገራችሁ በዚሁ አጋጣሚ በጣም ኦቨር ጨምሯል። ወላሂ የተሰራ ዕቃ በመኪና መጥፋት አሁን ያልተጫነ ዕቃ አለ። በጣም አስቸጋሪ ሆኗል። የናፍታ የለም ሀገራችን እንደምትመለከቱ ብዙ ችግሮች አሉ። የዕቃ ጭማሪው ኦቨር ነው። ከኦቨሩም በላይ የተያዘ ኦርደር ራሱ አሁን የመጅልስ የምናምን ከፋብሪካ እየወጣ አይደለም። በዙ በናፍታ ችግር ነው እያሉ ያሉት። ኤምዲኤፍም እንደዛው ነው። ያው ባለች እንጂ አዲስ አበባ ወጥቶ የመጣ የለም። በዛ ምክንያት ምናልባት ቢቀንስ ግራ ስላጋባን ምናልባት ደግሞ ቢስተካከል ብለን ነው። ለማንኛውም እስከዛው እየሰራ ነው ባለችው እየለቃቀም እናንተም እዘዙን ቶሎ ወደ ሀገርም ስትመጡ ደግሞ ይደውሉና እንዲህ ያለውን ልብስ እየያዙ ይሄዱ። እዘዙ። ለቴሌግራም ቻናል አለ። ለአረፋ ብዙን አስደለንተን ለኢድ እኮ ብዙን አስደሰሻቸው። በቃ ቡና ማለት ቡና ዘዙኝ። ቡና ማለት ለአርባ ለአምሳ ሰው ይሆናልሽ። ኧረ ወላሂ በጣም ብዙ ለማንኛውም ቡና ማለት ቡና ማለት ቴሌግራም ቻናል ሊንክ አስቀምጥላችኋለሁ። እየገባችሁ የፈለጋችሁትን ዕቃ ምረጡ። አረቢያን መጅልስም ሆነ ቁም ሳጥንም ሆነ ኤሌክትሮኒክስ ዕቃ እንዲሁም ደግሞ ከኔ የሌለኝን ወላሂ ደከመኝ ሰለቸኝ ሳልል እየረተብኩኝ ከእናንተ ይልቅ የረተቡላችሁ ልጆች ኮሜንት አስቀምጡ፣ መስክር። ወላሂ ቡና ምናምን እያረኩላቸው ቡና ምናምን እያስገዛው እየላኩላቸው ቡናው ሲቆላሉ አቦ ገበያሽ ሞቅልሽ፣ ቤትሽ ተዳርሽ ሞቅልሽ ልጆች እየተባልኩ እየተመረጥኩ ነው አሉ። በጣም ነው የማመሰግነው። እወዳችኋለሁ። ሙሰኪና ነኝ። እዘዙኝ። ዳውድንም እዘዙት፣ እኔንም እዘዙኝ እላለሁ። ባይ ባይ። ተመልከቱ እንግዲህ ሙሰኪናም እየሰራች የምታበላኝ ጉዴኛ እኮ ናት። ጉዴኛ ወላሂ ላዚም የአረብ ሀገር ከብሳ አይታችኋል? አያችሁት ልጆች ብሎ የኔ ቆንጆች አያችሁት? ማሻአላ ተባረከ ረህማን አያችሁት? ማሻአላ ወላሂ ላዚም እንዴት ያል ከብሳ መሰላችሁ? እንዴት ያል ከብሳ እንብላ ሁላችሁንም ማለት ነው። እዚህ ጋር ደግሞ ማሻአላ እጅሽ ይባረክ። እውት ደግሞ እዚህ ጋር ያገረችውን በቃ ጁምአን ፋል አድርገህ ማለት ቢዚ ሆነናል በጣምና ፋብለን አናውቅም። በርገራችን ላይ ተመልከቱ እስኪ። አቤት አቦ እጅሽ እንደው ለወርቅ ለሰዓት ይሁን አቦ። እስቲ እንዲህ አድርጊው እጅሽ። አዎ ለወርቅ ለሰዓት ይሁን ይመርበት አቦ። ማሻአላ እንግዲህ ተመልከቱ። አረ በረካሁኝ እሺ ቢስሚላሂ ረህማን ረሂም በረካሁኝ እዴጊ ተመንደጊ ታዲያ በዲን ሳይሆን በተምኪንና በኢማን በዲን እዴጊ ተመንደጊ በረካሁኝ። አሁን እንግዲህ የአላህ ረቢ አገሩን ሰላም ያርገው፣ ዓለምን ሰላም ያርገው አቦ። ሁሉም ሰላም ሲሆን ነው ሰላም የሚገኘው። በዚቹ በሰሞነኛ ጦር ክፉኛ ተጎድተናልና ተቦታ ቦታ እንኳን መንቀሳቀስ አልቻልንም። የእግር መንገድ ይበዛብን፣ ወደፊት ደግሞ እግር መንገድ እንዳይጨምርብን ያአላህ አሁን በቃ ይባላል። የሀገር ሰላም ሁሉም ሰላም ነው። የኛ ሀገር ሰላም ለአንድ ቤትም ሰላም ነው። የሁሉም ሰላም የአንድ ቤት ሰላም የሀገር ሰላም ነውና ሰላም አለው። በረካሁኝ ጨርሻለሁ። እስካሁንም አለመጨረስ እኮ እንትን ምርቃኑ ወሰድሽ እንትን አለሽ አላወሰለም። እሺ ካታው እንጂ ነው ድረስ አርገው ቁረሲ አላህ ወደ ጫካ ተጨበላ የኔ መሰለ ዲያቆስ